ውድ ምእመናን የዛሬው የኹጥባ ትኩረታችን ወደ ተከበረችው ቀዬ ወደ መዲና ይሆናል። ነቢዩ ዓለይሂ ሰላቱ ወሰላም መካ ተወለዱና ልቅናዋን አጎኗት። ፈውሊደ ፊ መካ ፈአስበሐት ሙከረማ። ወደ መዲናም ተሰደዱና አበራች። ወሃጀረ ኢለል መዲና ፈአስበሐት ሙነወራ። ወደ ልቦናችን ገባና ልቦናችንም ጸዳ። መልእክተኛው ዓለይሂ ሰላቱ ወሰላም የተሰጣቸውን ተልእኮ ለማስቀጠል መካ ምቹ ሜዳ አልነበረችም። ወደ መዲና መሰደድ ግድ ሆነ። ቤተሰብ፣ ዘመድ፣ ቀየን ጥሎ መሰደድ ፈታኝ ስደት ነበር። ወደ መካም ዙረው አንቺ መካ ወይ እኔ ዘንድ አላህ ዘንድ የተወደድሽ ከተማ ነሽ፣ ባያስወጡ ይኑሩ አልወጣም ብለው በዝነት ተለዩዋል። መዲና መግባታቸውን የየትሪብ ሰዎች ይጠብቁ ነበር። ጠዋት ይወጣሉ፣ ፀሐይዋ ከፍ እስክትል፣ ፀሐዩ ሲበረታ ወደ ቤት ይመለሳሉ። በአንድ የተከበረ ቀን፣ በአንድ የተላቀ ቀን ነቢዩ ዓለይሂ ሰላቱ ወሰላም ከባልደረባቸው አቡበክር ጋር ሆነው ወደ መዲና ብቅ አሉ። መዲና ዳግም አበራች። ጠለዐል በድሩ ዓለይና ሚን ሰኒያቲል ወዳዕ። ነቢዩም መዲና ሲገቡ ሁሉም የአንሷር ጎሳ፣ ሁሉም የመዲና ኗሪ እሳቸውን በማስተናገድ የሚገኘውን ልቅና ለማግኘት ሁሉ ጓጉቷል። ግመላቸው እየሄደች ነው። አንዱ የተከበረ የአንሷር ቤተሰብ ይመጣና የአላህ መልእክተኛ እኛ ዘንድ ጥሩ ጥበቃ አለ፣ ጥሩ ዝግጅት አለ፣ ጥሩ እንክብካቤ አለ፣ እናስተናግድ ይላቸዋል። እሳቸውም መልሳቸው አንድ ነው፣ ደዑሃ ፈኢነሃ መእሙራ። ግመሏን ተዋት፣ አላህ ያዘዘበት ቦታ ነው የምትበርከው ይላሉ። ሌሎች ይመጣሉ፣ ያ ረሱለላህ ኢለል ዑዳ ኢለል ዓታድ፣ እባክህን ወደ ተከበረ ጥበቃ እኛ ቤት ና ይሏቸዋል። ነቢዩም መልሳቸው አንድ ነው፣ ተዋት እሷ ታዛለችና። በዚህ መሃል አንድ ስትራቴጂክ የሆነ ወጣት፣ ሃያዎቹ መጨረሻ ላይ የሚገኝ ወጣት ይሄን የህዝብ ጥያቄ የሚያሸንፍበትን ሐሳብ ቀየሰ። የመልእክተኛውን ዓለይሂ ሰላቱ ወሰላም ጓዛቸውን፣ ሻንጣቸውን ሰበሰበና ቤቱ ወስዶ አስቀመጠ። ነቢዩም ዓለይሂ ሰላቱ ወሰላም ግመላቸው ስትበርክ ጓዛቸውን ሊያዩ ሲመለሱ ሻንጣቸው የለም፣ ዕቃቸው። ሻንጣዬ ዕቃዬሳሉ ሲሉ አቡ አዩብ አልአንሳሪ ረዲየላሁ ተዓላ አንሁ የወጣት የአላህ መልእክተኛ እኔ ጋር አድርጌዋለሁ። ነቢዩም ዓለይሂ ሰላቱ ወሰላም የህዝብን የተለያየ